እንደ ሴት ልጅ በወንድ ላይ ስልጣን ያለው በምድር ላይ ከእግዚአብሔር ቀጥሎ ማንም የለም። ወንዶች ተስማማለሁ? ማንም የለም። ማንም የለውም በወንድ ላይ ስልጣን ያላት ሴት ነው። ይሄንን ደግሞ ማይ ጋሽ ይህች ሴት ደግሞ በእግዚአብሔር መንፈስ ስትቃኝ ባሏን ኪንግ አርጋ ፑሽ ስታደርገው No, I'm not the leader. You are. I'm not the king. You are. ስትለው ባሎቻችን በብዙ ኢንሴኪዩሪቲ ውስጥ ነው ያሉት። በብዙ ኢንሴኪዩሪቲ፣ የሥራ ኢንሴኪዩሪቲ አለ። በእግዚአብሔር የመኖር ኢንሴኪዩሪቲ አለ። ወንድ ልጅ ተሸክሞ የሚሄደው ኢንሴኪዩሪቲ አለው። ቤዚኩ ሁለት ናቸው ቢባልም ብዙ ኢንሴኪዩሪቲዎች አሉት። ስለዚህ እግዚአብሔር ረዳትን ከጎኑ ቁጭ ሲያደርግለት ይቺ ረዳት ሴኩሪቲ ኢንሴኩሪቲ ፊሊንጉን የምትጨምርለት ሳይሆን no I'm not accepting that insecurity የምትለው በምን መንገድ ነው? you are good አንተ እኮ አታየውም እንጂ you are gifted የምትለው የሱን ጊፍት ለይታ ከብዙ አመድ ውስጥ እንዲህ አድርጋ የምታገኘው ሚስቱ ናት። ብዙ ሰዎች የማያዩትን የሱን ስጦታ የምታይ ሚስቱ ናት። ግን በእግዚአብሔር መንፈስ ብቻ ስትቀር በእግዚአብሔር ፊት ቀርባ ልቧን በእግዚአብሔር ጌታ ሆይ ምራኝ፣ ሰነፍ ሴት መሆን አልፈልግም፣ ጎበዝ ሴት ነው መሆን የምፈልገው። እኛ ሴቶች ብዙ ተንደንሲዎች አሉን። ሴቶች ስለሆነን ሆርሞን ችግርም ስላለ ብዙ ደግሞ አይምሮአችን እንደ ወንድ አይደለም። ብዙ በቃ የምናስበው ነገር አለ። 17 ነገር ነው የምናስበው በአንድ ጊዜ። ወንድ ልጅ እንደሱ አይደለም። ወንድም ኒውስ ያይ ኒውስ ነው የሚያየው፣ ካለቀ ሌላ የሚያየው ነገር የለም። አሜሪካዊ ይሁን ኢትዮጵያዊ ይሁን ኤርትራዊ ይሁን ምንም ይሁን እሷ ቲቪ ያየ ሶከር እንዲቆመው ያየ ግሮሰሪ ሄደ ወተትና እንቁላል ዳቦ ገዝተናት ነው የመጨረሻው ነው የሚይዘው። ዳቦ ይዞ ይመጣል። ስለዚህ ሲመጣ ምን ትለዋለች? አንተ እኮ ለኔ ግድ ስለሌለ። አያችሁ ኮንክሉዥኑ? ለኔ ግድ ስለሌለ ለልጆቹ ግድ ስለሌለ ወተት እንደሌለ ፍሪጅ ውስጥ አይተህ እንዴት ግድ አይሰጥህም? አይደለም ከክፋት ጋር የተገናኘ አይደለም። ወንድ ልጅ እኮ ሰርቶ ሲመጣ እኮ ብዙ ነገር ገርፎት እኮ ነው የሚመጣው። የሰው አይን ገርፎት የራሱ ችሎታ ጥያቄ ላይ እየቀረበ ቀን በቀን እዚህ ኮምፒተንት ይሰራል፣ ስራው ይችላል። ወንድ ልጅ ደግሞ በዛ ኢንሴኩሪቲ አለው። ምክንያቱም he's a provider, he's the breadwinner። ጃን ነገር መረዳት ያለብን በሚስታችን በባላችን የምንዘራው ነው የምናጭደው። by the way የፍቺ ትልቁ ምልክት በሪሰርች የተገኘው ማለት ምን አይነት ሪሰርች ነው መሰላችሁ? በጣም ቆንጆ ሪሰርች ላይ የተጋቡን ሰዎች they follow them okay። ስለዚህ ከ25 አመት በላይ ከተከተሏቸው በኋላ የተፋቱም ደግሞ የተከተሏቸው የተጋቡ ሰዎች የተፋቱ ባህሪያቸውና በትዳር የጸኑ ባህሪያቸው አጥንተው የወጣው መጽሐፍ ስታነቡት it's very impressive. የሚጣሉና ወደፊት ፍቺ በእነሱ ትዳር የሚመጣ ሰዎች ዛሬ ምን እያደረጉ ነው? ይሰዳደባሉ፣ ይናናቃሉ። እሱ ሳይን ነው፣ ዲቮርስ ሳይን is coming። ስለዚህ እንደሱ አይነት ህይወት ውስጥ ካላችሁ this is a warning። ተመልሰን መለወጥ ማንችላቸው ነገሮች አሉ። ስለዚህ ወገኖቼ ህፃኖች ያላችሁ ገና እየወለዳችሁ ያላችሁ አርቃችሁ አስተውሉ፣ አርቃችሁ እዩ።